በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጽሐፈ ሲራክ ምዕራፍ 6 ቁጥር 1 እስከ 17። ጠላት ከምትሆን ወዳጅ ሁን፣ የክፉ ስም ፍጻሜው ስድብና ውርደት ነውና። ምላሱ ሁለት የሆነ ኃጢአተኛ ሰውም እንዲህ ነው። ከልቦና ባነቃኸው ምክር ራስን ከፍ ከፍ አታድርግ። አንበሳ ላምን እንደሚነጣጠቅ ሰውነትህን እንዳይነጥቋት ቅጠልህን ይበላብሃል፣ ፍሬህንም ታጣለህ፣ እንደ ደረቅ እንጨትም ይጥልሃል። ክፉ ሰውነት ገንዘብ ያደረጋትን ሰው ታጠፋዋለች፣ ጠላቱንም በእርሱ የጨከነ ታደርገዋለች። እውነተኛና እውነተኛ ያልሆነ ጓደኝነት ልዝብ አንደበት ወንድማማችነትን ያበዛል። ልዝብ አፍም ወዳጅነትን ያበዛል። ብዙ ሰዎች ወዳጆች ይሁኑህ፣ ነገር ግን ከብዙዎቹ አንዱ ምክርህን የምትገልጥለት ይሁን። ወዳጅ ብታበጅ በችግርህ ወራት ወዳጅ አብጅ፣ ፈጥነህም እምነት አትጣልበት። ለጥቂት ቀን የሚሆን ወረተኛ ወዳጅ አለና በመከራ ጊዜ ካንተ ጋር አይታገስም። ጠላት የሚሆንህና የሚሰድብህ ሰውረህ የሠራኸውን ኃጢአትንም የሚገልጥብህ ወዳጅ አለ። ስለ ማዕድህም የሚወድህ ወዳጅ አለ፣ እርሱም ካንተ ጋር አይኖርም። በተቸገርህም ጊዜ ይለይሃል። ባለጸጋ በሆንክ ጊዜ እንዳንተ ይሆናል፣ ቤተሰብህንም ይገዛል። ብትቸገር ግን እርሱ ባለጋራ ይሆናል፣ እንዳታየውም ይሰወርሃል። ከጠላቶችህ ራቅ፣ ወዳጆችንም ተጠባበቃቸው። የታመነ ወዳጅ እንደ ጸና አላባሽ አግሬ ጋሻ ነው። እርሱን ያገኘው ሰው ድል ባገኘ። ለታመነ ወዳጅ ለውጥ የለውም፣ ለደግነቱም ሚዛን የለውም። የታመነ ወዳጅ የሕይወት መድኃኒት ነው፣ እግዚአብሔርንም የሚፈሩ ያገኙታል። እግዚአብሔርን የሚፈራ ሰው ወዳጅነቱን ያጸናል፣ ባልንጀራው እንደ እርሱ ይሆነዋል። ወስብሐት ለእግዚአብሔር።